እሺ ቪዲዮን አይታችሁ እንደተረበሻችሁ አምናለሁ። ምክንያቱም ሁላችንም ልንረበሽበት አይነት ህመም ነው። ልጆች ላይ እንደዚህ አይነት ምልክት ከተመለከታችሁ በተለያዩ ምክንያቶች ሊከሰት ይችላል። ይህ ያያችሁት እንግዲህ በሕክምናው አጠራር ሬስፓራቶሪ ዲስትረስ ወይም ደግሞ የአተነፋፈስ መጨነቅ እንለዋለን። ይህ የሚከሰተው በተለያዩ ምክንያቶች ሊሆን ይችላል። አንደኛውና የመጀመሪያው የሳንባ ኢንፌክሽን ወይም ደግሞ የሳንባ ምች በሚከሰትበት ሰዓት ነው። የሳንባ ምች ዋና ዋና ምልክቶችን ስንመለከት ቀላል ወይም ደግሞ ከባድ ሊሆን ይችላል። ቀላል የሳንባ ምች ማለት ሳልና ቶሎ ቶሎ መተንፈስ ሲያመጣ ሲሆን፣ እንደዚሁም ደግሞ ከባድ የሳንባ ምች ማለት እንደ ልጁ የመጨነቅ አይነት ስሜት ሲኖራቸው፣ ለምሳሌ ማቃሰት፣ የደረት መሰርጎድ እና ሌሎችም ተመሳሳይ ምልክቶች ሲኖር ነው። ሌላኛው እንደዚህ አይነት ምልክት የሚያመጣ የሳንባ አለርጂ ሊሆን ይችላል፣ በተለይ ከበድ ያለ የሳንባ አለርጂ። ሌላ በሶስተኛ ደረጃ ደግሞ የልብ ህመም ሲኖራቸው እንደዚህ አይነት የማቃሰትና ለመተንፈስ መጨነቅ ያመጣል። ስለዚህ ወላጆች እንደዚህ አይነት ልጆች ካሉ በአቅራቢያ ወደሚገኝ የህክምና ተቋም በመሄድ ማሳከም ወይም ደግሞ ማሳየት ያስፈልጋል። እንደዚሁም እዚህ ደረጃ ከመድረሳቸው በፊት ሳልና ቶሎ ቶሎ መተንፈስ ሲኖራቸው በአግባቡ ማሳከም ያስፈልጋል። መረጃው ከጠቀማችሁ ወይ ደግሞ ጠቃሚ ነው ብላችሁ ካሰባችሁ እኔን ፎሎ አድርጉኝ። ዶክተር ሃይማኖት ነኝ። አመሰግናለሁ። እንደዚሁም ለተጨማሪ መረጃዎች ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ቴንኪው ቬሪ ማች